ኤፊ ምን ሆኖ ነው? አይ ኤፊ እንዳለኝ ከሆነ እዚህ በቃ ጊዜያዊ እና ቀለበት ስላደረኩ አሁን ራስን ችለውጣ አንድ ላይ ሊኖሩ እነሱ አሁን ቀለበት አድርጓል። ለዛ ስለሆነ ራስን ችለውጣ ብሎኛል እና የኔ ጌታዬ ቤት ኪራይ ውድ ነው። እሺ እኮ ለጠየቁሽ ከሆነ እኔ እንድታማክሪኝ እንጂ የቤት ኪራይ ውድ ነው እሱ ሳላውቀው እኮ አይደለም። እና ላማክርሽ የፈለኩት እናንተ ቤት ጊዜያዊ ይሆናል። እናንተ ቤት ማፈልጉት ክላስ ማፈልጉት ወይ እንደ ዘበኛ ወይ ብቻ እንደሆነ ነገር ዘበኛ። አሁን አንተ ዘበኛ ግን ከምን ልጠብቀን ነው? የሆነ ጥፋት ሳታጠፋ እሱም ውጣ አይልም። አንተም ታተው ችግር የለም። ጎዳና ላይ ምን ዕቃ ሰብረ ነው በቃ እንዴት ይቻላል? ብቻ አይ በቃ ጎዳና ላይም ቢሆን አዳልኩ። አንተ ዝም በል ከምሬ ነው። በቃ ቤት ሆነትሽ ነው ትቁጭሽ ላይሽ እኔ ራሱ አባታም ነበርብኝ። በጣም ይቅርታ አመሰግናለሁ። ቴድ የለቴድ በቃ ችግር የለም። ዛሬ እኮ ነበር አሳድርኝ ያልኩት ለሌላ ቀን ሌላ ቦታ ሄዳለሁ ብዬ ነበር። የትም አትሄድም። ለምን እና ያለን እስቲ እኔ እዚህ ጋር ቁጭ ቤት ሄዳለሁ። እሱ እና ያለን ወዳችኋለሁ በጣም ነው በቃ ሰላም እንዴት ናችሁ? ውድና የተከበራችሁ ተመልካቾች ከሀገር ውስጥም ከውጭም ያላችሁ ውድ የኛ ፋሚሊዎች እንዴት ናችሁ? ዛሬ በቃ ደስ የማይል ነገር ነው ላደርግ ያሰብኩት። በቃ ተንኮል አስቤያለሁ። ዛሬ ምን አይነት ተንኮል እንዳሰብኩ እነግራችኋለሁ። ግን ዛሬ ቅመመን በጣም ትልቅ ተንኮል ልሰራባት አስቤያለሁ እና ደግሞ የመጣሁትም በቅመም ቻናል ነው። ካሜራማኑን ጠርቼ ዛሬ ለምን እኔና ካሜራማኑን ተነጋግረን ለምን ቅመምን እንደ አዲስ ፕራንክ አላደርጋትም ብዬ አሰብኩ። ከዛ ሐሳቡም እኔ አይደለሁም ብቻ ጭንቅላቴ ነው ሐሳቡን ያመጣው። ብቻ ግን ፕራንክ ላደርጋት ነው ያሰብኩት። ታስታውሳላችሁ በቀደም ፕራንክ ለማድረግ ሞክራ ምንም የሆነ የማይሆን ፕራንክ አድርገኛለች። የማይሆን ልበላችሁ ፕራንክ የማይመስል ወደቀች እና እኔ እንጃ ምን አይነት ፕራንክ እኔ ያሰብኩት ፕራንክ ምን አይነት መሰላችሁ? ታውቁኝ አይ በቃ ደስ የሚል ፕራንክ ነው። ጠርቻታለሁ። በቃ እዚህ እንደዚህ አይነት ቦታ ላይ ነኝ እና እንድትመጪ ብያታለሁ። እና ታስታውሳላችሁ እንደዛ ወድቃብኝ ቮሚት አድርጋ ታስታውካ ፕራንክ ምናምን ልታደርገኝ ሞክራለች እና አልተሳካላትም። ብቻ እስከሆነ ሰዓት ላይ ድረስ ደንግጬ ነበር። ሳልዋሽ ልንገራችሁ መቤቴን ሪያሊቲ መስሎኝ ማለት ነው። ግን እሷ ፕራንክ ነው ምናምን ከሆነ ሰዓት በኋላ ነው አውቃም መሆኑን ያወቅኩት። እና አዲስ ጀማሪዎች ነን። ሰብስክራይብ በቃ ሰብስክራይብ ሁሉንም እያደረጋችሁ አበረታቱን። አዲስ ነን እና ለዚህ ቻናል አዲስ ለሆናችሁ ሰብስክራይብ አድርጉ ነው የምለው። አበረታቱን እና ደግሞ ይሄንን ቪዲዮ እስከቻሉ ሙሉ ቪዲዮን ብታዩት እኔ በጣም ደስ ይለኛል። እና ቅመም እኔ ግፈኛ እንዳታስቢኝ ብቻ እንድትመጣ ጠርቻታለሁ እዚች ጋር። እና ደግሞ ያሰብኩት ምን መስያችኋል? አባቴ ሚስት አገባ በሚለው ቲክቶክ ላይ ያያችሁት ቪዲዮ ላይ በቃ እኔ ኤፍሬም ከቤት አስወጥቶኛል ላይ በቃ ከቤት አስወጥቶኛል ምናምን ብዬ ሸብላ አረጋት ነው። እና እስቲ እነሱ ቤት ዘበኛ ሆነሽ ወይ ዘበኛ እናንተ ቤት ዘበኛ አድርጋችሁ ልቀመጥ ልጠብቅላችሁ ቤት ምናምን ብዬ አረጋታለሁ። እስክትመጣ እንጠብቃለን ብዬ ብቻ ደስ የሚል ነው የሚመስለኝ። ግን እንደኔ ትልቅ ፕራንክ ነው የሚመስለኝ። እና የፋዬ ይሄ ፕራንክ ነው። ያ ነገር እንዳታስብ ወንድሜ። አባቴ ነው ኤፍሬም። የመጣች ነው መሰለኝ እሷ ነች መጣለች። አሁን ምንድነው የምናደርገው? በቃ አሁን ከፍቶኛል። የመጣች ነው ፋሚሊዎቼ። ጓደኛዬ የልቤ
ሃይ እንዲቀርስ ከመጠለኝ ዋንዛ የሆነ ጥያቄ ልጠይቅሽ ነው በእናትሽ። በቃ ዛሬ እኔ በጣም ከፍቶኛል። ከምሬን ከመለስ አንተ ሰው ታስከፋለህ እንጂ ከፋዋል እንዴ? አረድ ማንቻ አልገባሽ ነገር ምን ሆነ ነው? ልትጃጃል ነው ኮምፒውተር ፕራንክ ብለህ ጅለሽ እንዴ? እንዴት ነው የምትጃጃለው? ትጃጃል የምትለኝ ምን ፈልገህ ነው? አረ እኔ በቃ አልቻልኩም በእናትሽ። ምንድን ነው ያው ቦርሳ ይዣት ነው እኮ ምን ሸክፈ ምናምን ምንድን ነው? ምን ሆነ ነው? ልጅ በእናትሽ እግዚአብሔር ምን ሆነ ነው? እሺም ከቤቱ ታሉ አይልም እባክህ። እናታውን ኮምፒውተር ዝናብ እንዲዘንብ ነው ምናምን ስራችን ሳና እንለያይ። እኔ ለቀልድ ጊዜ የለኝም። የጠራሁሽ እኮ ለዚህ ነው። ኤፍሬም ከቤቱ ጣለኝ። እናንተ ቤት የሆነ የሚታረፍ ነገር ወይ ዘበኛ ምናምን ካለ ከምሬን እኮ። ኧረ በእናትህ አትቀልድ በእናትህ። በቃ ከቤት ጣለኝ። አሁን ትዳር ይዣለሁ እና አንተ በቃ ራስን ችለው ጣል። ማ ኤፊ? ኧረ እባክህ ቀልደኛ። ምን ለምን የጠራኸኝ አሁን? እሺ ልነግርሽ ነው። እናንተ ቤት ወይ ዘበኛ የሆነ ነገር አድርግ። እናንተ ቤት ከምሬን እኮ ምን እግዚአብሔር የሚታረፍ ነገር ካለ የሚታረፍ ሌላ ምን ልትሆን ወተህ ምን ልትሆን? እኔ እኮ ልውጣ ብዬ እኮ አይደለም የወጣሁት ከሱ። በቃ አንተ ራስን ችለው ጣል። ኧረ እባክህ ቀልዳለህ። ለምንድን ነው የምቀልደው? እንዴ ቀልድ እናንተ ነው ቀልድ ሲጀመር። አንተ አሁን ትንሽ ልጅ እኮ ነህ። ምንድን ነው ውጣ የሚልህ? በቃ አሁን ትዳር ይዣለሁ ራስን ችለው ጣ እና በቃ እዚህ ምንም አታደርግ። ምን አንድ ላይ ሊኖሩ እነሱ አሁን ቀለበት አድርጓል። ለዛ ስለሆነ ራስን ችለው ውጣ ብሎኛል። እና የኔ ጌታ የቤት ኪራይ ውድ ነው። እሺ ለጠየቁሽ ከሆነ እኔ እንድታማክሪኝ እንጂ የቤት ኪራይ ውድ ነው እሱ ሳላውቀው እኮ አይደለም። እና ላማክርሽ የፈለኩት እናንተ ቤት ጊዜያዊ ከሆነ እናንተ ቤት ማፈልጉት ክላስ ካለ ጊዜያዊ ተቀምጬ ልወጣ ፈልጌ ከዛ ራሴን ችዬ እስክወጣ ድረስ እናንተ ጋር ማፈልጉት ክላስ ማፈልጉት ወይ እንደ ዘበኛ ወይ ብቻ እንደሆነ ነገር ዘበኛ። አሁን አንተ ዘበኛ አድርገን ከምን ልጠብቀን ነው እንዴ? ኖ ባልጠብቃችሁም እኮ ለቤተሰብ እናገራለሁ። እንደዚህ ገባ ገብቷል ምናምን ብዬ እናገራለሁ። ሌባ ማም ቀልድካሽ ሆነ ወይ ሂጂ በቃ። አይ ምን ሆነ ነው አንተ እንዴ? እንድታማክሪኝ እኮ ነው እዚህ ጥሮሽ። በቃ አማክሪኝ እኮ። እሺ አይ እኔ እኮ ግራ ገብቶኝ እኮ ነው። እኔ በዚህ ሰዓት እኮ ጨልሟል እኮ መሽቷል። ለዛ እኮ ነው እኮ በማታ አሁን እኮ 12 ሰዓት ሊሆን እኮ ነው። ምን ሆነ ነው አንተ? እኮ ስለዛ እኮ ነው እባክሽ እናንተ ቤት ካለ ነው የምልሽ። እኔ ለዛሬ እኔ ጋር ታድራለህ፣ ግን ምንድነው አልገባኝም። ግልጽ አድርግልኝ። ጭራሽ እኔ ምንም ሊገባኝ አልቻለም። ችግር የለም መንገድ ላይ ሞክ እያደረኩ ትቦ ላይ የሚሆነው ቦታ አድራለሁ። ግን ትቦ ላይ አሁን እኔ የምፈልገው ጊዜያዊ ነው። አሁን ዝናብ ክረምትም ስለሆነ ሊከብደኝ ይችላል። ስለሆነ ማፈልጉት ነገር ዘበኛ ምናምን ከሆናችሁ ምንም ዘበኛ ምናምን አንተ ትንሽ ልጅ ነህ። ምንም እንጂ ዘበኛ ይለኛል። ምን ለምዶ ዘበኛ የምትሆነው? ምን ማለት ከኛ ጋር ትኖራለህ፣ ችግር የለውም። ግን ኤፊ ምን ሆነ ነው? አይ ኤፊ እንዳለኝ ከሆነ እዚህ በቃ ጊዜያዊ እና ቀለበት ስላደረኩ አሁን ራስን ችለውጣ እና እንደዚህ ሲለኝ እኔ ደግሞ በቃ ተረዳሁት። ከዚህ ቤት እንዴ እኔ እኮ ቀልድ መስሎኝ ነበረ ቲክቶክ ላይ ሳይ። አንተ የምርህ ነው? ኤፊ አዲስ ትዳር ይዟል እና በቃ ራስን ችለውጣ። አሁን እኔ ብዙ ወጪ ያለብኝ ሰው ነኝ ምናምን ስላለኝ አሁን በቃ ልውጣ ነው። እና ልውጣ ምን አሁን ልብስህን ነው በዚህ ያስከው? እኮስ ልብሴን ይዤ ነው የወጣሁት። ኧረ ጋይስ አምሮኛል ልጁ እንዴ! እንጂ ቀልድ ነው እንዲያልሽ? አይ እኔ እኮ እስካሁን እኮ ግራ ገብቶኛል እኮ አንተ ነው ግራ አይደለም እኮ እንድታማክሪኝ ነው። ያው ዝናብም እየዘነበ ነው በእናትህ እኮ ሳውሽ እኮ ነው። ለአንድ ቀንም ችግር የለም ሌላ ቦታ ሌሎቹ ጋር ሄዳለሁ ችግር የለም። ግን አሁን የምልሽ አይ ችግር የለውም። እኔ ጋር እስከፈለከው ሰዓት መቆየት ትችላለህ። እኔ ችግር የለብኝም ምናምን ካለ ችግር የለውም። እሱ አይደለም ምን ያሳሰበኝ እኮ። ግን ምን ሆነ ነው አንተ ጧት ሳትነግረኝም ነበር እንዴ ነገሮች ምናምን እንዳስተካክል? እኔ እኮ አሁን በቅርብ ነው ስንት ሰዓት ነው እኮ በቃ መሸ እኮ ቀኑ። እሱማ መሽቷል፣ ግን አሁን በቅርብ ነው ይውጣል እንዴ። እኔ ቤት ቢቆጡኝስ የኔስ በምን ታውቃለህ እኮ። ስለዛ እኮ ነው ለማክርሽ የጠየቁሽ ካለ እኮ ጠዋት ስደውልልህ አታነሳም እኮ። ማዘርም ፋዘርም እንድታወሪ ፈልጌ እኔ የፈለኩት ምን ላስቸግርሽ ምናምን ፈልጌ አይደለም። በቃ ማረፊያ ቦታ ካላችሁ ማስቸገሩ ምናምን ቦታ ምናምን ካለ በቃ
በቃ የማፈልጉት ክፍል ካለ እና እናንተ ጋር ባል እሱ ችግር የለውም። ግን አሁን መሸ ነው ጥያቄው እኮ እና ቀኑ ሙሉ ምን ስታደርጉ ነው? እኔ አሁን ነው ወጥ ያለኝ ቤት ነበር እና ሊያናግረኝ ፈልጎ ጠረኝና በቃ እንደዚህ ችያለሁ እስካሁን እዚህ ጋር ድርሻለሁ እና ምንም አላመንኩትም ነበር። ምን እንደሚያስቅ እኔማ ነገረ ስራው እንዴት ነው በዚህ ሰዓት ሊያስወጣኝ ይችላል ያስኩት። ስማኝ ገርሞኛል። ምን ያረከው ነገር አለ? ያጠፋው እቃ ምናምን ሰበርክ እንዴ? ገና አዲስ ገቢ ሆናቸው እነሱማ አዲስ ትዳር ስለሆነ እንደዚህ ያለ የሆነ ነገር ሳታረገው እሱ አያስወጣም ዝም ብሎ። ሲቀጥል ደግሞ ምንድነው አንተ እንደዚህ ባንዴ ሰው ማረፊያ የለም አለ ችግር የለውም። ጉዛው ማዘር ትቆጣኛለች፣ ማዘር ይቆጣል። አትቆጣም፣ ችግር የለውም። አናግሪ መጀመሪያ አንቺ ብትቆ ስልክ ላናገራቸውና ደውዬ ልንገራቸውና ያለውን ነገር ምናምን እዛ በኋላ እሺ የሚሉ ከሆነ እኔ ችግር የለውም። ለኔ ችግር የለውም እኮ እኔ ዛሬ ችግር የለም። እኔ ፊና አናግረዋለሁ ጠይቄው እንዳልከው ከሆነ ለምንድን ነው የምታናግረው? ለምን ደሞ አላናግረው? በቃ እንዳስወጥቶኛል ከሰጠኝ በኋላ ለምን ፈራህ አንተ? አይደለም በቃ እንድትወሪ አልፈልግም። እኔ እሱን ሳላናግር አትገባም ቤት። እኔ በቃ መለመን አልፈልግም። ቤት ቢጠይቁኝ እኔ ምን እንደምላቸው በቃ ኮምፒውተር ኤፍሬም ያባሩታል እና እዚህ ቦታ ላይ ምናምን አንታለሽ ቀልዳለ። እኔ አሁን ቤት ራሱ ይቆጡኛል እኮ እኔ ራሴ አሁን እኮ ስለዛ እኮ ነው የጠራሁሽ ብቻሽን እንድታስፈቅጂልኝ ማረፊያ ቦታ ካለ ከሌለ በቃ ችግር የለም። መጀመሪያ አንተ ዝም በል እና ምንድነው እኔና ሼት ሊገዛል ትከልዳለህ ትቦላይ ምናምን ይላል ሊበስማማ አንተ አይባልም። ምረፍ እኔ እኮ ዝናብ ነው ክረምት ነው በሚለው እንጂ እኮ አሁን ራሱ እየዘነበ ነው እሱ ነው ይዘንብ እኮ ነው። እኔ ለአሁን ሄጄ አናግረዋለሁ። ለምን ደሞ አላናግረው? ለምን በቃ አልፈለግም። ያረከው ጥፋት ያጠፋው ጥፋት አለ ማለት ነው። አንቺ ምንም ያጠፋው ጥፋት ስለሌለ አንዴ ትቀልዳለህ። እኔ ደውዬለት ያረከው ነገር የሆነ ጥፋት ስላጠፋ ነው እንደዚህ ሆንኩ። በቃ እንደውም ሂጂ በቃ ነው ይለውታል። ኧረ እባክህ አያቀርብሽው ስለሽ ላናግርሽ የፈለኩት ጌታን እኔ ምንም ስራትን ያዘ ምንም አልሄድም። ሂጂ አናግረዋለሁ። ምንም ይበል ምንም ካናገርሽ ከኔ ጋር ጠይቅሽ እኮ ለምንድን ነው የፈራኸው? እኔ እኮ ግራ የገባኝ ነገር ለምንድን ነው ያስፈራ? ከኔ ጋር ትጠይኛለሽ ካናገርሽ በጣም ከኔ ጋር ትጠይኛለሽ ከሆነ የማውን ቤተሰብ ቢጠይቁኝ ሆነም ቀረም መደወላቸው አይቀርም። እኔ እንኳን ባልደውልለሱ ምን ማለት ነው? የሆነ ጥፋት ሳታጠፋ እሱም ውጣ አይደለም አንተም ታተው ችግር የለም። ጎዳና ላይ ምን እቃ ሰብረህ ነው? በቃ እንዴት ይቻባለኛል? ብቻ አይ በቃ ጎዳና ላይም ቢሆን አዳልኩ። አንተ ዝም በል ከምሬ ነው። በቃ ቤት ሆነትሽ ነው አንቺ ትቆጭ ይችላልሽ። እኔ ራሱ አባታም ነበር። በጣም ይቅርታ አመሰግናለሁ። እንደውም እኔ ካንቺ ጋር ነው በጣም ይቅርታ። ጀመረ አንተ ቲክቶክ ላይ ሁሉም ሰው ናኒ ጋር ስላለ ነው ኮሜንት ላይ እንደዛ ያሉ ማለት እኮ ያኖሩሃል ማለት አይደለም። አንተ ልብ ተሰምቶ ነው እንደምትሆነው። ማን ያኖረኛል አልኩሽ ደግሞ ነው ቀልድ ነው። ዝም በል አይቻለሁ። ኮሜንት እያየሁ ነበረ። እንደው በቃ ሂጂ እኔ ችግር ለምን አልሄድም። አንቺ ብቻ እኮ አይደለም ጓደኛ። ኧረ እባክህ እስቲ አምጣ እኔ እኮ አንቺ የቅርብ ነሽ ምናምን በሚለው ነው እንጂ እኮ እና ምንም እኔ ኧረ ችግር የለም። እኔ ምንም ችግር የለብኝም ከሌሎቹ ሰው ጋር ይችላል። እኔ እኮ አንቺ የቅርብ ሰው ነሽ። ለዛሬ አሳድገኝና ነገ ችግር የለም ሌላ ቦታ ሜዳ ዛሬ ምናምን ሳይሆን ችግር የለውም። እድሜ ልክህንም መኖር ትችላለህ። ግን እኔ ለፊ ሳልደውል ምንም ነገር አላረግም። ነገርኩሽ እንዳትደውይ። ከደወልሽ ከኔ ጋር እንጣላለን። በጣም ለምንድን ነው የምንጣላው? ነገርሻለሁ። በጣም ነው የምንጣላው። እስቲ ትጣላኛለህ እና ያለን እንዳትደውይለት። ለምን ደግሞ እንዴ እኔ ከኤፍሬም ጋር ጤነኛ ነህ? ኤፍሬም ፈልጎ ካስወጣኝ መፍቱ ነው የራሱ እኮ። ለምንድን ነው ያስወጣ? ምን አድርገህ ነው እንዴ? ፊስካውን ለማሳደጉ ራሱ በጣም አመሰግናለሁ። የኔ አባት በጣም ነው የማመሰግነው። እና አንተ ችግር የለም በቃ አሁን እኔ እንድትጨነቂ ምናምን ፈልጊ እኮ አይደለም። መጨነቅ ምናምን ሳይሆን ስማኝ፣ አንተ ቲክቶክ ላይ እኛ አለን እኛ እናኖርሃለን እና እኔ ጋር ብለው ኮሜንት ሲያደርጉልህ የልብ ተሰማ ልጅነት ነው እንደሚያደርግ ልጅ አይደለም። እንዴት ነው አንድ ሰው ሳላቆን ያኖራለሁ ስለለም ብቻ እንዴት ነው እነሱ ጋር ምን እያየሁ ነበር። አሁን ራሱ ስመጣ እያየሁ ነበር ቪዲዮ። ችግር የለም እኮ ነው። አሁን ሌላ ሰው ብዙ ሰዎች እኮ አለ። ችግር የለም። እኔ እኮ አንቺ የቀረው ሰው ነሽ በሚለው እኮ ትሆናለህ። ግን እኔም ቢጠይቁኝ ኤፊ ምን አባሮት ለምን ቢሉኝስ አይ አዲስ ገቢ ትዳር ስንት ስላለበት ነው ልላ አንተማ አስበው ለዛ ነው የምትይው። ችግር አለ ለምን እንደዛ ብለው እሺ አይሉኝም። አውቄ ነው ይመስላችሁ። ማይም በቃ አትቸገሪ በእናትሽ ወይ ሂጂ። አይደለም በቃ ሂጂ። አንተ ስራትን ያዝ ደግመህ እንዲበልና እንታያለን ወይ በቃ እኔ እኮ የቅርብ ሰው ነሽ በሚል ነው እንጂ እኮ የቅርብ ሰው ስለሆንኩ ነው አይደል የጠራኸኝ?
ሻውን ስለመሸም ይጃትቼ ነው ሰው ማስቸገር አንቺ መቼ ነው አሁን ነው ጣለ በቃ ለዛ እንዴ በማታ የጠባት እንጂ እኮ ባይኖር አንቺንም አላስቸግርሽም ነበር እንጂ እኔ ሌላ ቤተሰቦች ሌላ ጓደኞች እኮ አሉ ሌላ ብዙ የሚወደው ሰዎች አሉ እኔ እነሱ ጋር ምን ታለቅሰው ሊቆይ አይደለም ችግር አለው አንድ ቀን ብታሳድሪኝ እኮ ሌላ ነገር እኮ ችግር የለውም እኮ እንዴ አውቀ ነው አንተ አታው ችግር የለም አሁን ሜድ ትችልሽ ስራት ነው ኮምፒውተር አይ በቃ አንድ ላይ እንሄዳለን ቤት በቃ ምንም መስክ እንዴ አይ በቃ የሚያስቅ ነገር አለ አይ እኔ እኮ አንቺ በቃ አንቺ ትሻለሽ ከሌሎች አንቺ ትሻለሽ በሚለው ነው እንጂ እኔ አዳንም ማታረግም እስካሁን ለነበረ ነገር በጣም አመሰግናለሁ በጣም አሪፍ ጊዜ ነበር ያሳለፍነው በጣም አመሰግናለሁ እናንተንም አመሰግናለሁ በቃ ቪዲዮውን አቋርጠው አይ ቆይ ምንድነው እንዳታቋርጡ ምንድነው የለቴድ በቃ ችግር የለም ዛሬ እኮ ነበር አሳድርኝ ያልኩት ለሌላ ቀን ሌላ ቦታ ሄዳለሁ ብዬ ነበር የትም አትሄድም ለምን እና ያለን እስቲ እኔ እዚህ ጋር ቁጭ ቤት ሄዳለሁ እሱና ያለን ወዳችኋለሁ በጣም ነው የምወደው በቃ ከዚህ በኋላ ከኔ ጋር ነው የሚኖረው አትበል እንዴ ሆ ዝም በለ እኔ ላወራበት አሁን አትራት በለኝ ታስቸግረኝ ከዚህ በኋላ ጋይሶች ከኔ ጋር ነው የሚኖረው ትክክለኛ ስምን አላውቅም ብቻ ኮምፒውተር የተባለ ልጅ ከዚህ በኋላ ከኔ ጋር ነው የሚኖረው ምን እንደሆነ ምክንያቱ አላውቅም ጥፋት ነው እንግዲህ ውጣ ያለው እሱ ደውዬ አናግረዋለሁኝ ከዛ በኋላ ዝም በል ከኔ ጋር ትጣያለሽ ዝም በል እሱን እንትን ብዬ እሱን አናግሬ ያለውን ነገር ምናምን እና ለእናንተ መነግራችኋለሁ እስከዛ ድረስ ግን ኮምፒውተር የሚባል ልጅ እኔ ጋር ነው የሚሆነው በኮሜንት ምከሩት ይሄን ቪዲዮ የምታዩ ሰዎች በእናትህ አድጋሃል በጣም በእናትህ አደክ ውይ አሁን ዝም በል አውራበት ይሁት እንደዚህ አሁን ሊዘንብ ነው በቃ ኦሬዲ አንድ ሰዓት ሊሆን ነው ልጁ በማታ ይጠራኝ እኔ ችግር የለውም እኔ ጋር መኖር ይችላል እናንተ ግን በኮሜንት ትንበሉት ምከሩት በጣም ምክር ያስፈልገዋል ልጁ አሁን ና እንሂድ ቻው በላቸውና እንሂድ ቻው በላቸው እንደሚያስቅ አሁን ቆይ ግን ኤፍሬም የሚያባር ይመስልሽ ነው ከምር ማለት አይ ማርያም ቆይ አሁን ኤፍሬም ከዚህ ቤት ውጣ የሚል ይመስልሽ ነው እየቀለድክ ነው አይ ማርያምን ከምር ነው አሁን ኤፍሬም ከዚህ ቤት ውጣ ይለኛል አይልም እኮ እኔም እኮ ጠየቅኩ ምን አውቀህ ነው ግን እናቴ ተሙት ምርጥ ጓደኛ ነሽ ገብርኤልን እናቴ ተሙት ትለኛለሽ ገብርኤል ምንድነው እሪ ፍራንክ ነው ያደረኩሽ ግን አይ እንዳትነባሽ ገብርኤል ፍራንክ አረክ ውይ እናቴ አይ ቆይ እንዳትነባሽ ልቀቀኝ እባክህ ልቀቀኝ ምርጥ ጓደኛ ናት እናቴ ተሙት በጣም ነው የማመሰግነው በጣም አቺ ከምሬ ነው በጣም ነው እሺ በጣም ነው የማመሰግነው በጣም ነው የምወዳቸው አሁን ዝናብ መጥቶብናል ቅመም ማለት በጣም ትልቅ ጓደኛዬ ነች ገብርኤልን በጣም ነው የማመሰግነው በጣም ነው ማከብርሽ ይደረዛ ቤተሰቦች ያስፈቅጂ መድኃኒት ሆነው እግዚአብሔር በጣም ነው የማመሰግነው አሁን ዝናብ መጥቷል እወዳችኋለሁ በጣም ይቅርታሽ እናቴ ትሙትን ቻው 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 ጓደኛዬ የልቤ